የአፍሪካ ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ጋይስ ተመልሰን ስንመጣ ዛሬ ወይኔ በሚያቃጥል ነገር ነው ይዘን የመጣ ነው። ጋይስ ዛሬ በአዲስ ቪዲዮ እንግዲህ ተመልሰን መጥተናል። ውድ ቤተሰቦቻችን እስቲ ዛሬ እንደምታዩት ብዙ አስቤዛ ይዘላችሁ መጥተናል። ያው ምን ሊያረጉት ነው እያላችሁ ይሆናል። ለሮዳን የመጣ ነው። ሮዳ ልትበላ ለሁለታችን የተለያዩ ጥያቄዎችን እንጠያየቃለን ጋይስ። ያልመለሰ ሰው ወይ መመለስ ያልፈለገ ሰው ይሄን የሚመስል አስቤዛ ይበላል ማለት ከነዚህ ውስጥ መርጦ ይበላል። እና ይሄ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከባድ ነው። እና ወደ ጥያቄዎቻችን ከመግባታችን በፊት ህግ አለን። ህጋችን ምንድን ነው? ውሃ መጠጣት አይቻልም። እሺ። ሌላ በ10 ሰከንድ ውስጥ ግዴታ መመለስ አለበት። ካልመለሰ ደግሞ ይቀጣል ማለት ነው። በውጭ በኩል ዳኞች አሉ፣ 10 ይቆጥራሉ። ከዛ በኋላ ጥያቄዎቻችንን እንመልሳለን ማለት ነው ጋይስ። ቅድም እንዳልናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ። እሺ ማን ይጀምር? አንተ ትጀምራለህ? እኔ ልጀምር? አይ አንቺ ጀምሪ። ችግር የለም ጀምር። ስሚ እሺ እኔ ልጀምር። እሺ በነገራችን ላይ የኔ ያወጣጣቸው ጥያቄዎች የሆነ ሎጂካሊ የሆነ አስተሳሰብንም የሚጠይቅ ተምረናል አልተማርንም የሚያስብል የሆነ ቀላል ጥያቄ እስቲ እናያለን በሚለው ነው። አሁን የሰው ልጅ መጀመሪያ ከስሙ ቀጥሎ ምኑን ትጠይቃለህ መሰለሽ? እድሜውን ትጠይቃለህ። ሮዳ ስንት ዓመት ይሆናል? ሮዳ ስንት ዓመት ይችላል? ምን አሁን በዚህ ነው የምትጀምረው? በነገራችን ላይ እየተቆጠረ ነው። ሰከንድ ትመልሻለሽ ወይስ? ችግር የለውም እመልሳለሁ። እሺ 18 ነኝ። መለስክ። መዋሸት ይቻላል ማለት እንዴ? 18 እድሜሽን ነገር ነው ያለበት? እድሜማ አልናገርም፣ መናገር አልፈልግም። እንዴ እሺ እኔ ነኝ የምመርጠው አይደለም? ቀጩ ነው የሚመርጠው። ቀጩ እኔ ነኝ የምመርጥልሽ። ወይኔ እሺ በምን ጀምር መሰለሽ? የሆነ ነገር ድስት ውስጥ ሲገባ ነው ጀመር ሽንኩርት ነው የሚገባው። በሽንኩርት ትጀምሪኛለሽ። ኧረ በሌላ እንዳይሸትህ፣ አፌ እንዳይሸትህ ረቅላለሁ ቢል ትርቢ በሽንኩርት ይቻላል። መጥፋት የለም እሱ አይደለም። ይሄን እንዴ ችግር በቃ ሽንኩርት መርጬ ነው የምበላው። እሺ የቱ ይሄ መጀመሪያ እንደግብሽ ቃል ያስበላሽ ነበር። ሲያስጠላ በጨው ማለት ትችያለሽ። አይ በጨውማ ያቃጥላል። ለቃሪያ ነው በጨው አለ። በነገራችን ላይ ዕለታዊ ምግብ ነውና አይከብድም። ለዛ ነው እኔ እንዳልናገር ብዬ ነበር እንጂ ጨርሽ ጀምር። ምን ችግር አለው? እድሜው የምትነገር እድሜሽ ቶሎ ቶሎ ቢል ሳቴ ክትል አንበሳ ሽጠቂ ጋሽ ጥያቄዎቻችን እየሄዱ ነው። እድሜሽ ስንት ነበር ጥያቄው? አልመለሰችም። እሺ ዋጥ ጊዜ የለም። ቶሎ በያ። እሺ ውሃ የለም። ጥርስ አለኝ አፍ የለኝም። እኔ ማን ነኝ? ጥርስ አለኝ አፍ የለኝም። ሮዳ ድድ አይደለም። ጥርስ አለኝ ድድ የለኝም። ጥርስ አለኝ አፍ የለኝም። እሳት ሻርክ በምን ምንድን ነው መልሱ? መጋዝ ዝም ብሎ ጥያቄ። እሺ የመጀመሪያ ነው። ቀይርልኝ። አይ ሙሉ ነው የምበላ? እስከዚህ ነው የምበላ። አይ ይኸው እነሱ አሉ
ሙሉን ነው የምትበያ አንቺ? ሙሉ ብላ ብላ ከተባልክ በቃ ብላ። ጥርሳልኝ ግን መጋዝ ሰዓት ቶሎ አይባረግኝሽ። እኮ አይቻልም። ጎበዝ ሳሳ ውሃ ይምጣል። ውሃ እንጀራ ስጡ። ወጥስ ምን ይምጣልሽ? ሽሮ ይሄ በግማሽ ቤታችን ነው። አይ ትንሽ መብላት አለብን። አሬ በጣም ያስጠላ። አፋልኝ መጋዝልኝ ነገር ዘመንስልሽ አሬ ብለበላ ሩዳ። በነገራችን ላይ እስከ ትምህርት ይማርሽ እስከ ጥያቄ አለ። ጠቅላላ እውቀት ጥያቄው አይደለም። እሺ ዝም ብለህ ሎሪያል እስከ ትነብረሻል። እሺ ምንድነው ጥያቄው? ንገረኝ። ንገራችሁ እስከ ትነብረሻል። አትመልሽም? አልመልስም። ስንት አህጉር አለ? ስንት አህጉር አለ? አህጉር ኮንቴንት ወይኔ ቶሎ በያ ቁጥር ብለና ወይ ስንት አለ? ሰባት ኤዥያ፣ አፍሪካ፣ አለማችን ምን አይ በጅንጅብል ምናምን ይቻላል። ይሄ እንትን ሆኗል። ቶሎ ቤሳት ነው የሆነ ነገር ጋይስ። እንዴት ሰው አጉር አያውቅም? ምንድነው ይበላል እንዴ? እግዚአብሔር ምንድን ነው ይሄ? እሺ አንቺ ይሄ እንዴ አይ በእውነት አይሆንም። እሺ እስከዚህ በላለሁ። አንተ እስከዚህ በላህ። ሩዳ መስፋት አይቻልም። እኔ ማትት ቁጭ አለ። ስንት አህጉር አለ? ውድ ፕሮግራማችን ተከታታዮች ሰው እንዴት አህጉር ያውቃል? እየተፋሽ ነው። በእውነት አልቀጣም። ቢዩ ጉርጭ ቢዩ ቶሎ በይ። ይኸው ቢዩ አንድ ቢዩ ነው ይበቃል። እሺ ና ልጠይቅህ። አንተ ለእኔ ወንድሜ ነህ፣ እኔ ለአንተ ወንድምህ አይደለም። አንተ ለእኔ ወንድሜ ነህ፣ እኔ ለአንተ ወንድሜ አይደለም። ሴት ነሽ እኮ ምንድን ነው? አንተ ለእኔ ወንድሜ ነህ፣ እኔ ለአንተ ወንድምህ አይደለም። አጎት ነኝ አይደለህም? እና አይደለህም ያጎቴ ልጅ አክስቴ አባት የእንጀራ አባት ጥያቄ መደጋገም አንቺ ምንድን ነው ያጎት ምናምን አባቴ ምንድን ነው ማለት ነው? እሱማ ኧረ ምንድን ነው ጥያቄው? መጀመሪያ መልሰው ነበር እንዴ? አልመለሰውም። እህቴ ነሽ አይደለም? ተመልሻለሁ። አልተመለሰም። አንቺ አሁን ነው እንደሚያቃጥለው ጅንጅብል አቅማም ነው። ኧረ እግዚአብሔር ትንሽ በቃ ዝም ብሎ ይሄ
የምትወጃትን አንድ ጓደኛሽ ንገሪኝ። አንድ ጓደኛሽ። ሁለት ከጠራች ትቀጣለች። አንድ ብቻ ኮኪ ቦምቦክላ። ሌሎች ጓደኞች ያለ ነው ማለት አሉኝ፣ ግን በቃ አጠገቤ ያለች ጓደኛዬ ያጠገብሽ ያለች የምትወጃት እሷ ብቻ ናት። በቃ ብዙ ጊዜ ዳኑ ስትይ ይሰማሉ። ለዛ ችግር የለውም ጠይቂኝ። እኔ ግን ፌር አይደለም። አካውንት ውስጥ ስንት ብር አለ? አሳይን። አካውንት ለነሱ ምን አካውንት ውስጥ አንድ አካውንት ማለት ምን አካውንት የምጠቀምበት አብሲኒያ ነው። አይ ቴሌብር ነው። 52 ብር አለ 52 ብር አለ መሰለኝ እንዴ? አብሲኒያ አብሲኒያ ዳሽን እና አብሲኒያ። አይ አብሲኒያ አይደለም ቴሌብር ላይ 50 ይቻላል። የፈለኩት ምን እንጂ የፈለኩት አብሲኒያ ለነሱ አንቺ የምር ያሳያልኝ። ምን አይነት ነው? እስቲ ያሳያልኝ። ሰው ነው አበድሬ ተበድሬ አበድሬ 52 ብር አይመልሰውም ብዬ ነበር ወይ ተበላሽ። እሺ እኔ ጋይስ ላይክ ሼር ሰብስክራይብ ማድረግ በዓለማችን ላይ በነገራችን ላይ በጂኦግራፊ በጣም ጎበዝ ተማሪ ነበርኩኝ። በሂስትሪ በፊዚክስ እና አስተማሪዎች እቺ ታውቃላችሁ፣ ኮሜንት ላይ ጻፉልኝ ምን አይነት ጎበዝ ተማሪ እንደነበርኩና ከድሮ እያስታወስኩ ነበር ሳወጣላት ነበር። እንደኔ ይመስላኛል በዓለም ላይ በመሬት ስፋት ትልቁ ሀገር ማን ነው? በዓለም ላይ በመሬት ስፋት አታቂ አላውቅም። አልተማርሽም? አልተማርኩም መሰለኝ። በጣም ማለት ነው። በነገራችን ላይ የተመጣጠነ ምግብ እያበላኋት ነው። ሽንኩርት፣ ቃሪያ፣ ዝንጅብል ትጨምር። ገና ነው ሰዓቱ። እስቲ ላስብበት። ቆይ አይው አላውቅም በልሻል። ምን ታስቢ አትመልሽው። በነገራችን ላይ መልሱ ራሻ ናት። በዓለማችን ትልቁ የመሬት ስፋት ያላት ሀገር እየተፋሹ ነው። ታፍተሻል በለች። እግዚአብሔር ታፍተሻል። ዳኛ ብላ ዳኛ ቱሉ ይሰራል። ራሴን ዱ ይልብኛልና ወገቤን ይጨመድደኛል። እግሬን ይቆጥረኝ ብዩ እየተፋሽ ነው። አይዞሽ ሜላት ግማሹን በልቼዋለሁ። ምን አገባኝ? ግማሹን በልቼዋለሁ። ለምን ወደቀ? በቃ በእውነት እሺ፣ አንቀጥል። በእውነት እያፋፈሽ ነው። እግዚአብሔርን ግማሹን በልቼዋለሁ። በልጤ አረበቀን ኡሽ ለመጀመሪያ ጊዜ ወይ ይሄ ጥያቄ መጠየቅ አለብኝ የለብኝም አላውቅም። ለመጀመሪያ ጊዜ ስንት ክፍል ነበርክ? የት ትምህርት ቤት ነው ኪዝ ያደረገው? ለመጀመሪያ ጊዜ ትምህርት ቤት ውስጥ ስማውን ለፈስኩት። ትምህርት ቤት ውስጥ እንደዛ አይቻልም። የተማርኩት ነው ያወጣው ጥያቄ። አይ ትምህርት ቤት አይ እኮ ስንተኛ ክፍል የሚለው እኔ ክፍል ውስጥ አይደለም፣ ትምህርት ቤት ውስጥ አይደለም። ውሸት አይቻልም እንዴ? ትምህርት ቤት ውስጥ የለም። ውሸት አይቻልም። ትምህርት ቤት ይሄው ካንተ ያለችው ቤት ይሄው ትምህርት ቤት ውስጥ ትምህርት ቤት ውስጥ ነው ያቃላ ማውሸት አይቻልም። ከትምህርት ቤት ታስዋርኝ የለም የለም ትምህርት ቤት የለማ። ጌታን እኔ እናገራለሁ። እምቢ እንዴ እድሜ አንተ እኔ እንዳይደብርሽ ብዬ እንጂ ምንድን ነው የምበላው? ምን ሎሚ? እሺ ጋይስ ግን ትምህርት ቤት ውስጥ አይደለም። እግዚአብሔር ትምህርት ቤት ውስጥ ምንም የለም። ከነርጣችሁ ነው ማግኘት የምወጣው
ወይስ አኝኪ ከነልጣቱ ነው? ከነልጣቱ ነው። ከነልጣቱ አንቺ አሩዳ እግዚአብሔርን ትቀጫለሽ፣ እናቲቱም ትቀጫለሽ። እንዴት ይታኛካል? እግዚአብሔር ይሄ ነገር ጋይስ ሰብስክራይብ ያደርጋችሁ ከትምህርት ደግሞ ወጣ ብለን እስኪ ስለ ህይወቷን ጠይቅ። ሩዳ በብዙ ነገር ይወራባታል። ሩዳ ከዚህ በፊት ስንት ጊዜ ፍቅር ይዟት ያውቃል? ስንት ጊዜ ፍቅር ይዞሻል? ስንት ጊዜ? ውይ ተመስገን ፍቅር ይዞኝ አያውቅም። እኔ ጸባይ አለኛለሁ። በቃ አንድ ጊዜ በቃ ማን ነው ምናምን አልተባለም። አይደለም ስንት ጊዜ ፍቅር ይዞሽ ያውቃል? እና ማን ነው አላለም እኮ። ይኸው ጌታ ይኸው ስንት ጊዜ ፍቅር ያለሽ? ስንት ጊዜ ነው? አንድ ጊዜ ካለች ሄደዋለች። ግን እኮ አንድ ጊዜ ብቻ ነው ያዘሽ? አዎ። ወይኔ እስካሁን ከእነዚህ ሁሉ ሰዎች ጋር ሳይዝ እሺ ስማ፣ በዓለም ትልቁ ተራራ የት ይገኛል? በዓለም የት ይገኛል? ወይ ስሙ ነው የት ይገኛል? የት ይገኛል? በዓለም ውስጥ ትልቁን ተራራ የት ይገኛል? ኤቨረስት ተራራ እንደሚባል አውቃለሁ። እና አፍሪካ ውስጥ ነው የሚገኘው። አፍሪካ ውስጥ ነው የሚገኘው። አይደለም። ኤሽያ ውስጥ ነው የሚገኘው። አይደለም። አፍሪካ ልክ አይደለም። አይደለም። ዳና ወይ እሺ ልሞክር። እንዴ ሳውዝ አፍሪካ ውስጥ አይደለም። ምን ይሻለኛል? ምንድን ነው? የት ነው የሚገኘው? ምን ይሻለኛል? የት ነው የሚገኘው? ጥያቄው ነው። የት ነው የሚገኘው? ቻይና። እግዚአብሔርን ሱማ ፌኩ ነው። አንተ ውሸትስ ግን ማን ነው የሚባለው? ስንት ጥያቄ አለኝ። ለቃሪያ ተው ጋይስ፣ ዳኞቹ ለእሷ በጣም ያደረጉ ደፋር። ሁለተኛ ልጠይቅህ። ጠየቅሽ እኮ። እሺ አይ ቀላል ቁጥር ስናገር መቁጠር ቀላል። ሁልጊዜ ይጨምራል ግን ፈጽሞ አይቀንስም። ምንድን ነው? ሁልጊዜ ይጨምራል ፈጽሞ አይቀንስም። ምንድን ነው? እድሜ አይደል? ሁልጊዜ ይጨምራል። ልክ ነኝ? ኡፍ ተመስገን። አይ እኔ እኮ ቀላል ይሆንላት። የት ደርሻለሁ? የቱርክ ዋና ከተማ ማን ትባላለች? አንካራ። አንቺ እኮ ተምሬያለሁ። እኔ እኮ በጣም ሲጀመር ማለት ነው እንዳይደብርሽ ነው ማለት ነው። እንደዚህ ነገር ሲጀመር ማለት ነው ኢስታንቡል ይመስሉሻል? ቴሌፎን ወይ ስልክን የፈጠረው ማን ይባላል? መቼም ስልክን የፈጠረው ሰው ማን ይባላል? ወይኔ ማን ነበር ስሙን? ጌታ ነው። ጠፍቶብኝ ነው። አልጠፋችም። ወይኔ ስሙንማ አላስታውስም። አሁን ማን ይባላል? አለቃ ታይሞት። ማን ይባላል? በጣም ያሳዝናል። በጣም ያሳዝናል። ማን ይባላል? አሌክሳንደር ግራም። አሌክሳንደር እሱማ አንቱን የሰራው አይደለም? ቶማስ ኤዲሰን ነው። ያወርሽ ለዳንኤል ከኔ ጋር አትሄጂም ከዚህ በኋላ ደውልኝ። አቤት አንቺ አልተማርሽማ። አይዞሽ ቲንኪ ዊንኪ። እንዴ ምን ነው?
አይ አይቻልም። ይቻላል። ለምን አይቻልም? ይቻላል። ኧረ በእናትሽ እንደ ኧረ አይቻልም። እንደ ኧረ ቃሪያው ጊዜ እንደ ምን አገባኝ? ይሄ ነው የምፈልገው። የፈለኩትን ነው የምበላው። ኧረ ይሄ ትልቅ ነው። ይሄ ሙሉ ነው የምትበይው እስከ ጫፍ። ከወጣሹ ትረግለች ሲያስገሳኝ ማለት ነው። በርበሬ እየደለስኩ ነው፣ እየተሰማኝ ነው፣ እያመመኝ ነው። በነገራችን ላይ ተስማምታታል። አትፊው አቢቢ እስከሚጨርሱ ነው የተስማማል። ጫንበት ይጣፍጣል። ምንም ምናምን አይደለም። እንዴ እቺ አንድ ትቀርሻለች። እሺ እስከመጨረሻ አትብር። ወደ አይገባኝ ምንም ትንሽ ውሃ የለም። እግዚአብሔርን አይቻልም። ምን አገባኝ? አንድ ጉረሽ በአንድ ቀጣ ምን ሁለት ነው ነው እያባባችም ቢቢ ወዳ እግዚአብሔር እኔ ሙሉ ነው ይቻላል። አንድ ብቻ ከዚህ አፋፋሪ በነገራችን ላይ ጋይስ እናንተም ጥያቄዎችን እየመለሳችሁ ምንም አይቻልም። ይሁሉ ዳኛ ተቀምጣችኋል። ተማር ልጄ ወገን ዘመን አይቻልም። እግዚአብሔርን አጠፋፍኝ። ምንም አይቻልም። ጠይቂ በዚህ ሰዓት ጨረቃ በምድር ዙር ለመዞር ምን ያህል ጊዜ ይፈጅባታል? 365 ቀን አይደለም። ቆያ ይቆጣልኛ ምን ያህል መሰላችሁ? ግን በሪቮሉሽን ነው የምትዞረው። 27 ቀን 27 ቀን ትንሽ አይቻልም። ሩዳይ በቃ አይቻልም። በዛ እግዚአብሔር ከዛ ይይላ ኧረ ማርያም ነዋ። ማርያም ሞትብሻል። በእውነት ውሃው ነው። እንዴ ምን እንደወጣኝ እንዴት ትንሽ ውሃ ነው። ጌታ ቅድም ጅንጅብል በልቻለሁ።
ቃል ይቀራል። አልመጣም ብለኝ ግን ሆነ ወይኔ ሳልቀጣ የአፍሪካ አይተሻል። የቅድሙን ነበር እስካሁን ያየሁት። እነዚህ ጥጥቷል ባለኝ የአፍሪካ ትልቁ ተራራ ማለት የአፍሪካ ትልቁ ተራራ አረ በጣም የተመታሽ ነሽ። የአፍሪካ ወይኔ የአፍሪካ የአፍሪካ ምን ትልቁ ተራራ የት አለ? ማን ነው? ዩጋንዳ። ቃል የለም። የአፍሪካ ማን ነበር? በቃ ነው አንተ ጥያቄ ጨርሻለሁ። የታባሽ ቆራራሽ እግዚአብሔር ማራስ ነገር አረ የፈፈረሽ እንጨርስ። እኔ መሞቴ ነው ያስመለሰኝ። ቢራቢሮ ስንት አይነት አለት? ሁለት አይደለም አንድ አይደለም። ቢራቢሮ ሁለት አይነት ያላት እግዚአብሔር። ምክንያቱም ቢራቢሮ አይ ስንት አይነት አላት? አይሆንም። እሺ አለቀ አላለቀ። ሁለት ጊዜ ነው ጥያቄ አለኝ። ሌላም ጥያቄ አለ። የቢራቢሮስ የቢራቢሮን መልስ። ሁለት አይደለም። ይሄ ስድስት ነው ውሸት ነው አይደለም። 12 በቃ አንድ እንካ ሎሚ በቃ ምን ነበር ያልበላ? እኔ ሎሚ ነው የምንኮርኩትም። እሱ ይሻላል። እንካ አንድ ጥያቄ አለኝ። ከዛ በኋላ እንዴ እኔ ጥያቄ ደርሻለሁ። በቃ እንዴ እኔ የጻፍኩትን እናገራለሁ። ልገይ ነው ምን ቶሎ በላ። እሺ ቶሎ በል ለመቀጣት። አሁንም ምን ይሻላል? ቃሪያ ወይስ የአፍሪካ ረጅም ወንዝ የትኛው ነው? የትኛው ነው? የትኛው? የአፍሪካው ረጅም ወንዝ ቅድም ተናግረናል። አሁን ወንዝ
3 ቀጥሎ ታይም አውት አውት በቃ ምን እንኪ አይ ይሄ በቃ አልኩ እኮ ጨውስ ጨው መቃም ብቻ ነው አይደለም ጨው አድርጌ ከነልጣችሁ ነው ከነልጣችሁ ቢሆን ማለት ከነልጣችሁ ነው ከነልጣችሁ አልቀጣ እንዴት ዋጭ አረ ባለጌ ስለነበረን ቆይታ በጣም ነው እናመሰግናለን። ምን ማለት ነው? ጥያቄ አለኝ። በዓለም ትልቁ ተራራ ኪሊማንጃሮ ኤቨረስት ተራራ ቡምሱ አለቀ እንዴ እግዚአብሔር ሌላ እንዳለሽ እሺ የቱርኪው ጠይቄዋለሁ ሌላ የላትም አይደለም ጨርሰናል እኔ እሺ አለኝ በዓለም አህጉር ላይ በሁለት አህጉር ውስጥ ለምትገኘው ምንድነው? አረ በእውነት ግን ሁለት ደረባ እየጠየቀች ነው መለስኩላት። ይታን አይደለም እሺ እኔ ልጠይቅና ትጠይቃለች። እሺ ይቻላል። የመጨረሻ ነው ግን እሺ እኔ ነኝ መጀመሪያ የምጠይቀው አሁን አልበላም። ማለት ነው ላይ ነበር። እሺ በዓለም ላይ በሁለት አህጉር ውስጥ ለሚገኘው ብቸኛ ከተማ ምን ተብሎ ይገኛል? ቱርኪ አይደለም። ወይኔ አለ ከተማ ካናዳ አይደለችም። ካናዳ ነው አይደለም። መልሱ ምንድን ነው? ኢስታንቡል እንዴ እና ቱርክ እኮ ነው። አረ እንዴ በቃ እንትን አገር አይጠየቁት ከተማ ነው የተባለው እኮ ኤሽያ ውስጥና አውሮፓ ውስጥ አቅም አረ በእውነት መልሼዋለሁ። ማርያም አረ አንድ ነበረኝ ስንጭቻለሁ። በቃ ምንም አትሄዱ ቃሪያማ ጨርሻለሁ። እግዚአብሔር ቃሪያ በጣም ብለሻል። ጨርሰናል። ቃሪያ መጠቃቃት የለም። አይ ቃሪያ የለም በእውነት የለም። ግን እሺ እንዴ ለምን እኔ እየተባልኩና አይደለም? እግዚአብሔርን ኮሜንት ላይ ንገሩ እስካሁን አይደለም። አይ በእውነት ይሄ ጥያቄ ማለት ነው። እሺ በቃ እሺ በጣም የተበደለ ሁለት ጥያቄ ማለት ላይ አይደል? እኔ ጠይቄ ይዘጋሉ። ይሄን ታውቂያለሽ? አለኝ እንዴ የለም ጥያቄ አትግሩ አለኝ። እሺ ቶሎ በል አረ ለሚ ከነ ልጣቸው አይደል? ኒውክሌር ቦምብ ነው የሰራው ማለት ነው። ኒውክሌር ቦምብ አዎ አታውቂም ትላለሽ? አራ ኒውክሌር ነው እንዴ? አሁን ውሃ መጠጣት እችላለሁ። መልስ ንገረኝ። በቃ አልበላም። በቃ ስለነበረ ብን ቆይታ በጣም እጅግ እናመሰግናለን።